ይሄንን የጌም ስራ በህብረት ተባበሩት መንግስታት አደረገች። ከየት ነው የደመበት? አንቺኛዋ ሮዚኗ እንዴት ነው ሞጣዬ? ሰላም ነው? ከየት ነው? ከየት ነው? ከዚሁ ባለፈው እኮ ገብቼ ተዋውቀን ነበር የወጣ ነው። ምን ነው ሞጣ ባለ ባለፈው ተዋውቀን ያክስትልኝ አጎት ላይ ውሽማን ማማ ይሰራ። ከየት ነው የመጣሽ? ተናገሪ እንዳዲስ ተናገሪ። ከዚሁ ከለንደን ከለንደን። እህቴስ ከለንደን። ማነው ስምሽ? ዩቲ ነው? ማነው ስምሽ? ዩቲ ወይ ሀያት? ሀያት ዩቲ ምን ማለት ነው? ሲቆላመጥ ነው። ስሜ ሀያት ነው። ስሜ ሀያት። እንደው አሁን ሀያት እንዴት ነው ዩቲ የሚሆን? ሀዩቲ ነው ሲቆላመጥ። ከዛ ሀን ተውኳትና ዩቲን ብቻ ያስኳት። ብዙ ነገር አለው። አብስትራክት ነው። አይ ኬሚስትሪ እና ፊዚክስ ፈጠራ ይበልሽ። እቺንማ ትፈጥራለሽ። ወንድማችን ከየት ነው? ኤርሚ። አይ ከቴክሳስ፣ እዚህ ዳላስ። የት? ዳላስ ቴክሳስ። ሰላም ነው? ምን ልሰሩ መጣችሁ ወደዚህ ቤት? እኛ በቀደም እኮ ነገር ነበር። ሀያቷ ከየት ከተማ? ሀያቷ ሽንቶን እቺ መጣ። ወሊሶ የሚባል ሀገር። ወሊሶ ወሊሶ ማለት ወሊሶ የሚባል ከተማ ትንሽ ከተማ ናት። የት ሀገር ነው ወሊሶ? ወሊሶ ኦሮሚያ ክልል ነው። ከወልቂጤ አጠገብ ናት። ግጥም እንደው ትርጉሙን ታውቂዋለሽ? ወሊሶ ምን ማለት ነው? ወሊሶ ሲላላ እኮ ነው። ወሊሶ ነው እንጂ ወሊሶ አይደለም። ወሊሶ ምን ማለት ነው? ወሊሶ ምንም ጋልኛ ሳይሆን አይቀርም። ወሊሶ ማለት ምን ማለት ነው? እኔ ተርጉሙን አላውቅም፣ ግን የጥላሁን ሀገር ናት። የጥላሁን ገሰሰ ሀገር ናት። ጥላሁን ገሰሰ ጎጃሜ ነው ያሳደገው። ምን ሀገሩ ናት? ምን አለ ጥላሁን ገሰሰ በጎጃሜ አባቱ ነው የሚጠራ። በአሳደገው ገሰሰ። ኦኬ አማራ ነው ያሳደገው። ባይዘው ጥላሁን ምን አለ እንጂ እኮ እንደዚያ እኮ ዘፋኛውን ኦሮሞ ይወጣል ብለሽ ቶሃሊያ ቶሌ የሚል እኮ ነው የሚወጣ። አሁን ጥላሁን እኮ እዚያ አማራው አሳድጎት ነው ጋሽ ገሰሰ። እኔ የምልህ ይሄንን ተወዱታላችሁ መሰለኝ። ወጣት ጸዳ ያለ ትከታተሉታ። ብዙ ጊዜ ቺኮች አብረው ያለው አንተ ልጅ እኔ ነው ቺኮች እንትን አንጃበው ይመስለኝ። እግዚአብሔር ምስክር ትንሽ ዞር ዞር ይላሉ። እኔ እንዳይፈልጉ አያገባኝም። ኦኬ ሮዚናስ ከየት ነው? ከወሎ። ወሎ ማለት ወሎ ከወሎ ከሀርቡ ነኝ እኔ። ዛሬም ወሎ የሚለው ስም አልተቀየረም? ቤት አማራ እስካሁን ወሎ አለ? አዎ እንዴ ለምን ይቀየራል? ሞጣዬ በአያትሽ ኦሮሞ ነሽ? ጀግኒት። አይ ጀግኒት በአያትሽ ኦሮሞ ነሽ? አይ ጀግናዋ። ለምን ይቀየራል? አያት ይመችሽ። እኔ ምን አገባኝ? ኧረ አይደለችም፣ ኦሮሞ አይደለችም። እንዴት ነው አገሬ ወሎ ገራገሩ የሚበጀኑበት አድባሩን ቀየሩ እልበቱን ነብቼ እነነነነ። አቤት አቤት ዘፈኑ ደስ ሲል በእናትሽ። ቆይ ወሎዬ ነሽ ማለት ነው? ፀጉርሽ የራስሽ ነው ወሎዬው? የራሴ ነው። እና ምን ቀብተሽው እንደዚህ አሁን የዕቃ ማጠቢያ ያስመስልሽ? ትንሽ ደግሞ እግዚአብሔር የሰጠሽን አሁን የዕቃ ማጠቢያ ያስመስልሽ ምን ነሽ? እንትን ነበረ ሞጣዬ አመዳም ነበርና ኬሚካል ነገር አንደኛ ፀጉርን መተኮስ ፀጉርን መተኮስ ራሱ አይረን ማድረግ ኬሚስትሪ ምንድን ነው? ይሰነጠቃልም ይቆረጣል። ለጋ ቅቤሽን እኮ ጣል አድርገሽ ለ3 ሰዓት እኮ ቁጭ ብለሽ ፏ ብለሽ ታጥበሽ እኮ ብትቀመጪ ወሎ እያለሽ ሉባንጃሽን ትታጠኛለሽ። ቅርንፉድሽን በዚህ ትይዥና እያኘሽ እናቴዋ። አሁን እነ ፀጉርሽን እኮ አሁን የዕቃ ማጠቢያ ያስመስልሽዋል። የኔም ቤት እንዴት ተገናኛችሁ? ከወሊሶ ወደ ወራይመሉ ሁለታችሁ እና ከቴክሳስ? እኔ እንኳን እነሱ ናቸው የመጡብኝ። እኔ ለምን እየጠየኳቸው ነበር፣ ለምን እንደመጣችሁት እያልኩ እየጠየኳቸው ነበር። ሞጣዬ ለምን ፈልጋችሁ ነው? አንተ እንደው መጣ ጠይቅልኝ እስኪ። ለምንድን ነው የመጣሽ ሮዚና? የት ነው አንተ ጋር? አይኔማ ስለምትመቸኝ ያው በዛውም
ይችል ስንት ፎሎወር ነው ያለው? 922,000 የዩቲኒው ብዙ ነው። ሁላችሁ ታውስኳት 922,000 ምን ተከተለሽ? ቆይ እግዚኦ ዩቲ ደግሞ ይታይስ የኢትዮጵያ የሆነ ጓያውና ይችል ልጅ አሁን ይከተላል ሰው ዩቲ የተባልሽ ምን ሰርተሽ ነው? እነዚህ ልጆች መጠየቅ አለባቸው ዛሬ። ዩቲ ሞጣ ነው። እኔ ስንት ስራ ሲሰራ ማቀው እናንተ ምን ሰርታችሁ ነው የሁሉ ፎሎወር የሚከተላችሁ? ኤርሚ አሜሪካን የሚኖር ሰውዬ 300 ሺህ የሚከተሉ ተመልከት፣ የሚሰራው ስራ የኢትዮጵያ ህዝብ ግን ጀዝባን ወይስ እንዴት ነው እኮ? አሁን የሞጣን ተመልከቱ ስንት ነው ገና። አይ ሞጣ ባንተ እኮ የፌክ አካውንት ስለሚበዛ እኮ ነው። ደበረሽ እንዴ? ቢታራጣው 1 ሚሊዮን ይገባ ነበር። እና ይቺ ከነ መማር የምትፈልጥላት እቺኛው አስተነሽ ተኔ መበት ቀና እቺኛው ትመጣለች። ተነሽ እንተዋወቅ። ብድግ በይ ተነሽ። ለምን ብድግ የምለው ምን አለብሽ? ይሄ 1.3 ሚሊዮን የሚከተልሽ ምን ብትወይ ነው? ቁንጅናሽ ነው? ስራው ምንድን ነው? አንተ ለምንድን ነው የሚከተልህ 200 ሰው? ነገረኝና የኔ ልንገርህ። እየጠየኩሽ እኮ ነው። እኔ ነው የምጠይቅሽ። ጥያቄን በጥያቄ ጠየቅኩህ። እኔ ለምንድን ነው የምትከተልህ? 1.3 ሚሊዮን ሰው ሲከተልሽ ምን ሰርተሻል? እስኪ ይወደኛል፣ እንዲሁ የሰው ፍቅር አለኝ። እሱ አይደለም ስለ ብሔር እኔ አላወራም፣ ስለምንም አላወራም። ሊፕሲንክ ነው የምሰራው። ስለ ብሔር የሚያወራ ነው የምንከተለው ሰውን። አንቺ ስለምንድን ነው የምታወሪው? ሊፕሲንክ ነው የምሰራው። እኔ ሊፕሲንክ ነው የምሰራው። ምንድን ነው የምሰራው? አይሰማም። በአማርኛ ምንድን ነው? አስመሰለሽ አክቲንግ ትሰራ። ድራማ ምናምን ነው የምሰራው። ድራማ ምናምን እሰራለሁ። ድራማ ትሰሪያለሽ? ምን የሚል ድራማ ሰርተሻል? ርዕስ እስኪ ሊፕሲንክ ሊፕሲንግ ድራማ ምናምን ተቸገርሽ እኮ ዩቲ። እስኪ ድገመው። ሌላኛው ቪዲዮ ሲቀጥል እንየው። አትጨነቅ፣ ስለኔ ችግር የለውም። በቃ ተከተለኝ። 1.3 ሰው ሊከተልሽ የቻለበት ምክንያት መታወቅ አለበት። ወይ የኢትዮጵያ ህዝብ አብዷል ወይ ደግሞ እኛ አብደናል። ሞጣ የዘፈን ግን ምን ማለት ነው? ያው ዘፈን ወይ ይሄ ጉንዳን ህዝብ አብዷል ወይ እኛ አብደናል። ስለዚህ እኛ ሶሻል ሚዲያ ለቀብኝ ነበር። ሞጣ አረዚ ቶሎ ብላ ወደ እኔ ወሰደች ነገር ጉሙ ምን ማለት ነው? ይሄ ያው መጣላት አለበት። ይሄ ጉንዳን ህዝብ ይሄ ጉንዳን ህዝብ ወይ አብዷል ወይ እኛ እኔ አብጃለሁ ወይ ጉንዳኑ ህዝብ አብዷል። መታወቅ አለበት። ለማንኛውም እንኳን ደህና መጣች። ቆንጅዬ ናት ደግሞ ይኸውልሽ፣ ሰዋ ተመችታኛል። እንዴ ያንሳታው ይኸውልህ፣ ይመችሽ ማይ ፍሬንድ፣ ይመችሽ። ከቢጆ ቆሜቾ ነው ያልሽው። ያንን ደስ ይላል ስልሽም ያለውን ሰው እየዘፈን ነው ደንሽበት። እናቴ ይስ ምን ማለት ነው? ሞጣ ወደዚህ ሚዲያ ሞጣዬ ምን ማለት ነው? ያሁኑ ዘፈን ትርጉሙ አይቶ ዝም ብሎ ነው። ይሄ ባለ ጊዜ ለኔ ቶሎ ቶሎች ናቸው የሚዘፍኑት የሚያዘፍኑት። ቶፋን እየመጣ ነው የዛሬ ዓመት አታገኘው የሚዘፍን አራጓራው ነው የሚለው ፒያሳ ላይ የሚከፍል አራጓራው። ከዚህ በፊት ኮበሌ ሌሊቱን ሙሉ ኮበሌ ነበር 27 ዓመት። አሁን ደግሞ ቶሪያት ሰባርኔት ቶሪያት ወንድም ነገ ደግሞ ይኸውልህ እሺ ምንድን ነው መልእክታችሁን እስኪ አስተላልፉ። መጀመሪያ ቅድሚያ የምንሰጠው ለወሊሶዋ ባለ 1.3 ሚሊዮን ፎሎወርስ ነው። ይመችሽ ያራዳል። እስኪ ቀጥይ። ቢቻልና ባካፍል ደስ ይለኛል። ከንክነዋል ሞጣ ላካፍል ወይ እንግዲህ አይቻል ነገር በጣም ነው እንደዚህ በጣም ምን አባቴ ላድርግ እንግዲህ። ለምን ከኔ ጋር ሰሪ
እኔ ገለልተኛ ነኝ። አንድ ብሔር ብቻ አይደለም ገለልተኛ ምናምን እሱ ያለ ፖለቲካ ህይወት የለም። የምትነፍሽ በፖለቲካ ነው። ማይፍሬንድ ለምንድን ነው ጀነራል ሴክሬታሪ ጀነራል ማረግሽ የሞጣ ቀራኒ ሚዲያ ወዛሽ ኮሽ ባለ ገብተሽ ወዝወዝ ታደርጊዋለሽ። ምንድነው ከያኒም ከሆነሽ ገብተሽ ትቀኛለሽ። ሰሞኑን ፍርክ አላለባችሁ? ፍርክ ሮዚ ሞጣ ፍርክ ብለሻል። ሰሞኑን እኮ በጣም በቃ በጣም ሙድሽ ቀይር ብሏል። እኛ እኮ አሪፎች ነን ማይ ፍሬንድ። ፍልጦች መስለንሽ ነበር ማለት ነው እንዴ? በፊት እኮ በቃ ዝም የቁንጫ ድንግል የምናውቅ ሰዎች ጋር አረ ኤርሚን እንከባበር እንደ እድሜ ሄደግ ልጅ ገና ትንሽ ልጅ ነህ። ተረጋጋ። እንደ እድሜ ሄደግ ሮዚና የወላዋ እስኪ ምንድነው ወደዚህ ባለፈው መጥተሽ መክሬሽ ነበረ የሆነ አንዳንድ ነገር ምን አደረግሽ? ሰራሽበት ወይስ? አዎ እየሰራሁ ሂደት ላይ ነኝ ያለሁት። እየሰራሁበት ሂደት ላይ ነህ። እስኪ ጓደኛሽ ነች እሷ ባለ 1.3 ሚሊዮን ሰው የሚከተላት? አዎ በጣም ወዳት ጓደኛሽ ነች። ምኗን ነው የምትወጂላት? ሁሉ ነገሯን፣ ጸባዩን፣ ፐርሰናሊቲዋን። እንደው ሞር የምትወጂላት ጸባዩን፣ ፐርሰናሊቲዋ ጥሩ ነው በጣም። ስንት አመት ሆናችሁ ከተዋወቃችሁ? 2 አመት። 2 አመት በጣም ደስ ይላል። ሀያቲስ ወይ ዩቲስ ሀያትስ እንዴት ነው? ምኗን ነው የምትወጂላት ለሮዚና? ጓደኛዬ ናት። ምኗን ትወጂላታለች? ብዙ ነገሯን። ሞጣዬ እብድ ናት። በደንብ ታማክረኛለች ምናምን እና ጓደኛዬ ናት። አድቫይዘር ነች። በጣም ጥሩ። ኤርሚን ትወዱታላችሁ? በእኔማ እየተጣሉ እኮ አሁን አልተጠየቅም። ሀያት ኤርሚን ትወጂዋለች? እኔ ጓደኛዬ ነው። ምኑን ትወጂለታለች? ጉረኛ ነው። ደስ ይላል። ሳትዋሽ ይሄ 1.3 ሚሊዮን ሰው ጥሎሽ ነው የሚደርቀዋሽ። እውነቷን ቁጭ አድርግ። ምኑን ነው ኤርሚን የምትወጂለት? ጉራው ደስ ይለኛል። ሞጣዬ ጉረኛ ነው እና ጉራው ደስ ይላል። ጉራው ብቻ ውሸት የሚቀር አንድ ነገር ፋክት አረጋኔ በጣም ሌላ ምን ነው? ታይ ጉራ ብቻ አይደለም። ታይ አረጋኝ ስሙላ አረ ሞጣዬ ወፍ እሺ፣ ጉራውን ብቻ። ሮዚናስ ምኑን ነው የምትወጂለት ኤርሚን? እንትን ነው ቲክቶክ ላይ ካሉ ሰዎች ጀንትል ማን ነው በቃ ይመቸኛል። ጀንትል ያው ጉራ ማለት ነው። አዎ እና ኤርሚን ጉራ ነው የሚናገረው ሰው ኤርሚ ኤችዲ ሞጣ አቤት። እንደው እንደ እውነቱ ከሆነ ለምን ግን ትዋሻለህ? መልኩ አያምርም? ኤርሚ አያምርም? መልኩ ማነው? እኔ መልኩም ያምራል፣ ግን ደግሞ በቃ ከሁሉ ነገሩ ይመቸኛል። በቃ ፊት ለፊት ግልጽ ነው የሚያወራው። ሰው ቢደብረውም ባይደብረውም የተሰማውን ስሜት ፊት ለፊት ነው የሚያወራው። ይመቸኛል እሱ ነገር። ቁጥር 1 መልኩ ነው ጉረኛነቱ? ጉረኛነቱ ይሻላል። ያ ማለት ቆንጆ ነው። አየህ፣ ይመቻችሁ።